ጌታ እንዲያስተምረን ካንተ ልንሰማ መተና በእግራችን በእኛ ህይወት አድምቀህ እንድትስለው አድምቀህ እንድታወጣው በኢየሱስ ክርስቶስ ስም ውስጣችንን እንድትነካ በጌዳሰስ ያለበት ሁሉ ይዳሰስ፣ መቆረጥ ያለበት ይቆረጥ፣ መወጋት ያለበት ይወጋ። ከኛ መለየት ያምስል የሚያመጣ ያ መንፈስ በመካከላችን ይመባለለ ይሆን። ሁሉ ሲሆን አንተ ክበር። ሁለት ትመጣም እዚህ ደግሞ ጣው በኋላ እግዚአብሔር እና ለዚህ ቤተክርስቲያን ክብር ለኢየሱስ ይሁን። ያም ደግሞ እንደ ህብረት ደግሞ የቱ ጋር ነው መስራት? is the year of restoration አለኝ። ክብር ለኢየሱስ ይሁን። ይሄ አመት የሪስቶሬሽን አመት ነው። ክብር ለኢየሱስ ይሁን። በጣም ብዙ ሴክተሮችን ነካካን። ከዛ ወደ 10 ሐሳቦችን ምን ሴክተር ላይ መነሳት አለብን፣ እንደገና የተወሰደብን ነገር መመለስ ያለበት በምን ሴክተር ላይ ነው የሚሉ የተለያዩ ሐሳቦችን መነሳት ያለብኝ ለኔ መመለስ ያለበት ነገር እንደ ህብረት ደግሞ መነሳትና መመለስ ያለባቸው ነጥቦችን ዝም ብለን አየን። ከዛ በኋላ ይህ በሉት እስቲ የታድሶ አመቴ ነው በሉ። ይህ በሉ አምመለስበት አመቴ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። በ5 ሴክተር ነው ከፍሎ ያው ለመረዳት የሞከናም ለምን አይመጣም በመካከላችን እንላለን። ግን ፕሪሪኩዊዚቶች አሉ፣ ማለፍ የሚገባን ቅድመ ሁኔታዎች አሉ። ክብር ለኢየሱስ ይሁን። ሳክሪፋይስ በኋላ ፋየር በኋላ ነው the year of የሆነ የተወሰደ የሆነ ትንሽ የሸሸ ፕሬዘንስ ይሰማኛል። ክብር ለኢየሱስ ይሁን። ከዛ አንድ ራእይ አየው። ክብር ለኢየሱስ ይሁን። ይሄ በር ላይ እዚህ ቆመው የሚያክል ሌላ ህዝብ ሲጨመር አድርጉና አሜን በሉ። ህዝብ ሲጨመር አድርጉና አሜን በሉ። ይሄን በጣም ብዙ ኮቴ ይመጣል በነገር እስቲ presence of God። ክብር ለኢየሱስ ይሁን። እንችል ቆም there is a reason አሉ በውስጡ። ክብር ለኢየሱስ ይሁን። እግዚአብሔርም ሙሴ እንዲህ ብሎ ተናገረው። ቁጥር 1 ሂድ ለአብርሃምና በ12 ደግሞ የመስዋዕትን ሂደትና የካህናት አለባበስን ስርዓትን ሰጣቸው። በዛ ውስጥ ደግሞ መሰዋዕ ቀን ወይም ህዝቡ ቆገም ደመና አለ ይላል። እስራኤል ሆይ ስማ፣ ኮንፌስ አድርግ። ክብር ለኢየሱስ ክብር ለኢየሱስ እንደዚህ የኢያሱ ጄኔሬሽን ከተራራው ስር ደግሞ ያለ የእስራኤል እንትን የመጣው ባይዘው እዛ ጋር እግዚአብሔር ኢያሱን ለካ ሜንቶር ያሮይስ ኢየሱስ ጌታ ድልነሽም ወይም ኢየሱስ ያደናል። ኢየሱስ ጌታ ድልነሽም ወይም ኢየሱስ ያደናል። ደዘት የሚያደርግ ቶር ያረጋው ትሱቱት ይችላል። እና ይሄ ሆነው ከዚህ በኋላ ነው። ይሄንን የጻፈልን ሙሴ ነብዩ ነው። 5ቱን ፔንታቶክ ወይም the 5 ሞሴስ ሎውስ የሚባሉ 5ቱ ዘፍጥረትን፣ ዘጸአትን፣ ዘሌዋውያን፣ ዘኍልቍና ዘዳግምን የጻፈልን ሙሴ ነው ተብሎ ይታሰባል። የሙሴ ዳይሜንሽን by the way is another level። can you imagine ሙሴ በግብጽ ውስጥ ነው የተወለደው። አብርሃምን በስም ሊያውቀው ይችላል የእስራኤል ነገር ነው ተብሎ። can you imagine ዘፍጥረትን ሲጽፍ
ማቱሳላ 960 ምናምን ዓመት ኖረ ሲል ያልኖረውን ያላየውን ዓለም ነው። ካን ዩ ኢማጂን አዳምን ብሎ ለመጻፍ እኮ አዳም የሚባል አንድ ሰው ነበረ እግዚአብሔር መጀመሪያ ፈጠረ ብሎ ለመጻፍ የዛ የስንት ዘመን ሙሴ ዘጸአት ላይ ይሄኛውን ሲጽፍ 1446 ዓመት ገደማ ነው ከክርስቶስ ልደት በፊት ማለት ነው። ኢየሱስ ጌታ ነው። ካን ዩ ኢማጂን ማቱሳላ 960 ምናምን ዓመት ኢየሱስ ሆዮ ምናልባት መሃል ላይ ኖህ ደርሶ ዝም ብላችሁ እኔ በመጽሐፍ ቅዱስ ውስጥ ምናልባት ይሄን ሰውዬ እንደው ሊተካው ይችላል ወይ እንደው በዚህ ሪቬሌሽን ውስጥ በዚህ ዓለም ውስጥ የገባ ሰው አለ ወይ ብዬ ፈለኩ። ምናልባት ዮሐንስ ሐዋርያው እሱ እግዚአብሔርን ከሰራ ከመጀመሪያው ከዘፍጥረት ጀመረ ይህ ግን በመጀመሪያ ቃል ነበር ብሎ ጭራሽ ከጥንተ ዘላለም ጀመረ። ኢየሱስ ያድናል። ይሄ ሪቬሌሽን ያገኛል። ኢየሱስ ያድናል። ኢየሱስ የተጻፈልን አዘዌ አንድ ንጉስ ካልቸሩን ንጉሱ በአጀብ ይደረጋል። ክብር ለኢየሱስ ይሁን። ልክ በልብሰ ንጉስ ወይም የንግስና ልብስህን አርጋ በእኛ ብቻ ጆይን አድርግ እኔ ግን ልብሴን ቀይራለሁ አለው። ለምን እንዳይታወቅ ነው። የመጀመሪያው ቀስት ግን እሱን አገኘው። ኢየሱስ ጌታ ነው። ኢየሱስ ያድናል። ይሄ በመካከላቸው ሰልፍን በሚወጣበት ጊዜ አብሮነት ነው። አልወጣም። ይሄን ፕሬዘንስ ምን አረገ? አነሳ። ከዛስ እኔ መልአኬን ከፊት ምን እላለሁ? እልካለሁ። ያ ማለት ውጊያውን ሁሉ የሚፈጽም እግዚአብሔር ለገባልን ኪዳን ታማኝ ነው። እኛ ታማኞች ላንሆን እንችላለን። የስልጡ ግን እግዚአብሔር ግን እንደዚህ ያለው ለአብርሃም ለይስሐቅ እና ለያዕቆብ የነገርኩትን መሐላ ስለሆነ ከእግዚአብሔር አፍ ቃል ስለወጣ ይሄንን እፈጽም ዘንድ ማርና ወተት ወደምታፈሰው ምድር ምን እላለሁ? አስገባለሁ። ምን ያደርጋል ያለ እግዚአብሔር ፕሮስፔሪቲ? ለካ ከናን መግባት ይቻላል ያለ እግዚአብሔር። አንተ ወያንን ኢያቡሳውያንን ዘሶኮታት ለካ ግን ያለ እግዚአብሔር ይቻላል። እግዚአብሔርና ወተት ወደምታፈስ ምድር ምን እላለሁ? አገባለሁ። አዎ ይህ ግን የሚሆነው ለአባቶች የተናገርኩትን ቃል ለመፈጸም። እግዚአብሔር በእኛ የሆነ ነገር አረገ ማለት እግዚአብሔር ከኛ ጋር ነው ማለት ኮንፈርሜሽን አይደለም። ምናልባት ኪዳን ሊሆን ይችላል። ያለ እግዚአብሔር መንፈሳዊ አክቲቪቲ ማድረግ ይቻላል። መልአኩ ይወጣል የሚሸረክተው ሸርክቶ ሬሳ በሬሳ ዘን ከናን ያለ እግዚአብሔር ባዶ ስፍራ ነው። ሄቨን ያለ እግዚአብሔር ራሱ ምንም አይደለም። ኢትስ ናቲንግ። የምንናፍቀው ሄቨን ራሱ ያለ እግዚአብሔር ኖርማል የሆነ ኮስሞስ ነገር ነው። ኤደን ገነት እኮ እዚህ በምድር ሚድል ኢስት ላይ የነበረች ናት። የአትክልት ስፍራ ማለት ነው። የተጠበቀ የተከለለ የአትክልት ስፍራ ማለት ነው። what makes ኤደን ገነትን ኤደን ገነት ያደረገው ምንድነው? አለበዛም። ኢየሱስ ያድናል። ምንድነው የእግዚአብሔርን ፕሬዘንስ ዙር የሚያደርግ ነገር ካላችሁ አንደኛ አዳልተሪ ነው፣ ወይም እግዚአብሔርን በሌላ ነገር መተካት፣ ሰብስቲቲዩሽን። እግዚአብሔር በገንዘብ አይተካም። እግዚአብሔር በእውቀት አይተካም። እግዚአብሔር በኤክስፒሪየንስ አይተካም። እግዚአብሔር በሰልፍ ቶት አይተካም። ኢየሱስ ያድናል። ካም በምንም አይተካም። ምንድነው ፕሬዘንሱን ከመካከላቸው ወሰደው ሲባል አንደኛው ነጥብ ሰብስቲቲዩሽን ኦፍ ጋድ። ተተካ እግዚአብሔር በጥጃ። ኢየሱስ ያድናል።
ስለዚህ ለዚህ ሰብስቲቱሽን ያጋለጣችሁ ነገር ከግብጽ ምድር እግዚአብሔር እንደ ካሳ አርጎ የሰጣችሁ ወርቅ አይደለም። ያባቶችን ዘመን አስቦ እግዚአብሔር እኮ ለዛ ለወጣው ጄነሬሽን የስንት አመት ውዝፍ ክፍያ መሰለ የከፈለው። ኢየሱስ ጌታ ነው። የሙሴ ቁጣ ነደደ ይላል። ጽላቶቹን ወረወረ ይላል። ፈጨው ይላል። አቻታሲያስ እንደው በትኖ ራሱ ውሃው ላይ እኮ አረካም አጠጣቸው ይላል። ጋታቸው ይላል። ኢየሱስ ያድናል። በዚህ ገብቶ በዚህ እንዲወጣ ማለት ነው። ቮሚት የሚያረግ ይፈጭልን። ከኛ መሃል መወሰድ ያለበት ነገር ይወሰድልን። substitution of God ምን ያ ነገር ይሄ ነው። ክብር ለኢየሱስ ይሁን። ይህንን ነው ከምዕራፍ 1 እግዚአብሔር በባህሪው አይቀላቀልም። ስምህ ይቀደስ መንግስት ትምጣ ምናምን ሲባል ስምህ ይለይ ማለት እኮ ነው። አይደባለቅ ማለት ነው። በእኛ መሃል ገብቶ የሆነ ነገር አይሸፈን ማለት ነው። ክብር ለኢየሱስ ይሁን። ልዩነት መኖር አለበት። ስምህ በእኛ ላይ ይለይ። አቻዲያስ አንተ ጋር አልቆይም ማለት። ስለዚህ ድንኳኑን ከቆየው መቅሰፍት ይጀምራል። መገናኛ ማንም ግን ከናንተ መካከል እግዚአብሔርን የሚፈልግ ካለ ውይ ኢየሱስ ያድናል። ቁጥር 7 ሙሴም ድንኳኑን እየወሰደ ከሰፈር ውጪ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛ ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛ ድንኳን ይወጣ ነበር። አይገርምም? ግን እግዚአብሔር ስቲል የሚፈልገው ኢንዲቪጁዋሊ ግን አይጣላም። ማስሊ ልንስት እንችላለን። አሴቸርች ባካሄድ በብዙ ነገር ኢንዲቪጁዋሊ ግን ይፈልገናል። ኢየሱስ ያድናል። ኢየሱስ የሞተልን ኢንዲቪጁዋሊ ነው። እንደ ህብረት ፌል ልናደርግ እንችላለን። ኢንዲቪጁዋሊ ግን ፌል ልናደርግ እንችላለን። ማንም ግን እግዚአብሔርን የሚፈልግ ካለ ተሰጥቶታል። አይገርምም? እድሉ ወደዚህ ድንኳን እንዲሄድ እግዚአብሔርን ኢንካውንተር እንዲያደርግ ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ ምንድነው የምትለን ደጁ? እንደ ህብረት ፊል ላናደርግ እንችላለን ብዙ ነገሮችን። አስ ኢንዲቪጁዋል ግን እንዴት ነን? ተሰጥቶናል። ኢየሱስ ያድናል። ሌላው ነገር 3 ሰዎችን እዚህ ጋር እናያለን። አሁንም አንደኛው ሙሴ ነው። ሙሴም ይላል ከሰፈር ይወጣና ይላል ወደ መገናኛው ድንኳን ይሄዳል ይላል። በጣም የሚገርማችሁ ነገር እና ማንም ልክ ከሰፈር ሲወጣ ሁሉም በየድንኳኑ ይቆማል ይላል። ሰፈርተኛ መንፈስ ይወጋ። አሜን በለኝ። ቻታባያስ አይሄዱም። የሚፈልግ ግን መሄድ ይችላል። አይገርም? አይሄዱም። ሰፈር ላይ ድንኳኑ ጋር ይቆሙና ያዩት ነበር ይላል። ከዛም እንደ ፒላር የእግዚአብሔር ደመና መጥቶ በመግቢያው ላይ ድንኳኑ ጋር ይቆማል ይላል። ያዩታል፣ ግን ኢንካውንተር ማድረግ አይፈልጉትም። ይፈራሉ። የሰሩት የሆነ ኬዝ አለ። ባክግራውንዳቸው ይዟቸዋል። ኢየሱስ ያድናል። ዛሬ ከዚህ ይለየናል። አሜን በሏ። ኢየሱስ ያድናል። ግን አንድ ጄነሬሽን አለ፣ በጣም ሞዶ ጄነሬሽን መለስ ነበር ይላል። ነገር ግን የነዌ ልጅ ኢያሱ ከድንኳኑ ምን አይልም ነበር? አይለይም ነበር። ሙሴን አልፈልገውም።
ታባሻዲካ አሜን በሉሲ። ስርስሩ መሄድ አልነበረበትም። አሴ ሜንቶር እንደ ተማሪ ሰፈር ሰልችቶታል። ሰፈር ውስጥ ሐሜት አለ። ሰፈር ውስጥ ሰፈር ላይ ብዙ ነገር አለ። ሰፈር ላይ ስለ እግዚአብሔር አይወራም። አንተ ጥጃውን ፈጨው እኮ ይላል። አሮን ግን ስቷል ጌታ። እኛ ግን እንደዛ ብንለው ራሱ አሮን እንዴት ግን አይገስጽም ነበር? ጌታ ግን ይፈውሰው እሱን ሰውዬ። የሰፈር ወሬ ነው። አገልጋዮችን ቁጭ አድርጎ ያነክታል መልሶ ተሳስቶ። እሱም ብሎ ካል ኢየሱስ ያድናል። አንድ ግን ትውልድ አለ ሰፈር የሰለቸው፣ የሰፈር ድምጽ የሰለቸው፣ የእግዚአብሔር ድምጽ የናፈቀው ኢያሱ የሚባል ጄኔሬሽን አለ። ዛሬ እኔ እሱን ትውልድ ቀሰቀሳለሁ። ማታባ እግዚአብሔርን እንደዚህ ፊት ለፊት ያየው ይሆን? እንደው አድድል እንደው በተሰጠኝ አንዴ ዘው ብዬ ድንኳን ውስጥ በገባው ያ ፒላር ይቆማል እንጂ ደመናውን ያየዋል። የሆነ ትኩረቱን የወሰደለት አንድ ነገር አለ። የክብር መገለጥ ነው። የሆነ ቀልባችንን ይውሰድልን፣ ትኩረታችንን ይውሰድልን። መቼ ይሆን እድል ይኖረኝ ይሆን? ኢንካውንተር ነው ናፍቆቱ። ሰው አይደለም፣ አገልግሎትም አይደለም፣ መሪ ሆናለሁ ብሎም አስቦ አይደለም። እንደው ኤክስፔክትድ የሚደረገው ከአሮን ጄኔሬሽን ነው ክህነት። ካህንም አይደለም። የሚገርመው he is not a prophet also ነብይም አይደለም። አይገርምም? ነብይ አይደለም ወይ ከአሮን ጄኔሬሽን ሆኖ ካህን አይደለም። ግን ልቡን የወሰደ አንድ ነገር አለ። ባክግራውንዳችሁ ምንም ይሁን ምንም እግዚአብሔርን የሚፈልግ ልብ ግን ካለ እግዚአብሔር አቬሌብል ነው። ማርያምን ታስታውሳታላችሁ? መግደላዊትን የምትፈልገው እኮ የኢየሱስን አስክሬን ነው ለመቀባት የመጣችው። ማቴዎስ እሱን ሲዘግብ እኮ ሌሎችም አብረዋት እንደነበሩ ይናገራል ከገሊላ እንደመጡ። ግን ልዩ ፎከሱን ዮሐንስ ስለወሰደችበት ስለሷ ብቻ ጻፈልን። ዮሐንስ ወንጌል ምዕራፍ 20 የሷ ትኩረት ሌሎቹ ሄዱ። ሐዋርያቱ እንኳን ዮሐንስና ጴጥሮስ ገብተው ቼክ አድርገው ኦልደን ወስደውታል። አይገርምም? ሄዱ። ማርያም ግን በውጪ ቆማ ታለቅስ ነበር። እሷ መረዳቷ የሞተውን ኢየሱስን ሊሆን ይችላል። አስክሬኑ የቆሰለውን ወይም የተሸፈነውን የተገነዘውን ሊሆን ይችላል። ኢየሱስ ጌታ ነው። መረዳታችሁ ምንም ያህል ምንም ይሁን፣ ግን ናፍቆታችን የልቡ ሐሳብ እሱ ራሱን ይሆነልን። በጣም የሚገርመኝ ፓርት ምን እንደሆነ ታውቃላችሁ? እሱ ጋር ማርያምም ዞር ስትል ይላል በመቃብሩ ራስጌና ግርጌ ላይ መላእክት ተቀምጠው ነበር ይላል። ሰው ያላየውን የምታየው፣ ሐዋርያ ያላየውን ሪቬሌሽን የምታየው የልብ ናፍቆት ነው። It's not all about anointing። ሹመትም አይደለም፣ የልብ ናፍቆት ነው። ገብተው ቼክ ያደረጉትን እሷ ግን ዞር ስትል መላእክት ታያለች። አንቺ ሴት ማንን ፈልገሽ ነው? ስለምንድን ነው የምታለቅሽው አላት። ትኩረቷ መልአክ ራሱ አይደለም።
የሆነ ያላየችው ቢንግ ራሱ ማኒፌስት ሲሆን ጉዳዩን አይወስድም፣ ትኩረቷን አይወስድም። አይገርምም? በመላእክት ያረካች፣ በሰማይ ፍጥረት ያረካች፣ በመላእክት ሜሴጅ ያረካች፣ ነገር ግን ናፍቆቷ ኢየሱስ የሆነላት የዛኔ ነው ዞር ስትል ኤምፓስ ስታረግ ነው ኢየሱስ ቆማየች ይላል። እስቲል አንተ ወስዶ ከሆነ እኔም ወስዶ ፈልጋለሁ። ወይ ሼር አድርገኝ ወይ ስጠኝ። ኢየሱስ ያድናል። ወስዶ ከሆነ ሼር አድርገኝ፣ ካልሆነ ግን ፈቃድ ከሆነ ስጠኝ። የአትክልት ጠባቂ መስሏት ይላል። የመጀመሪያ የትንሣኤ አካልን ኢንካውንተር ያደረገችው መቅደላዊት ማርያም ናት። ኢዝ ኖት አን አፖስትል። ይወደው የነበረ ዮሐንስ እንኳን ኢንካውንተር አላረገው። ጉዳዩ ምንድነው አትሉኝም? የጆሹዋ ጄኔሬሽን ነው። ሙሴ ላይ ትኩረት ያላረገ፣ የሆነ ፍጥረት ቢንግ ላይ ትኩረት ያላረገ፣ ትኩረቱ ኢየሱስ የሆነ ጆሹዋ ጄኔሬሽን። ኢየሱስ ያድናል። የመጀመሪያውን የትንሣኤን ቮይስ የሰማችው መቅደላዊት ማርያም ናት። አፍተር ሪዘሬክሽን ካን ዩ ኢማጂን የኢየሱስ ድምፅ ምን እንደሚመስል። ይሄ ይምጣልን። አሜን። ምን አይነት ይሆን እንደው ምን አይነት ቢንግ ተገልጦላት ይሆን? ኢየሱስ ጌታ በምድር ላይ ከዛ በኋላ በ40 ቀን ቆይታው 3 ጊዜ ነው የተገለጠው። ባይዘው ብዙ ጊዜ ግን ታምራቶችን አድርጓል በእነሱ መሃል። ግን ከዛ መሃል የመጀመሪያውን ግን እፍታውን ወሰደች። የልብ ናፍቆት እግዚአብሔርን የሚፈልግ ግን ይላል የሆነ ጄኔሬሽን አለ አብሮ ከሙሴ ጋር የሚመጣ ሰፈር የሰለቸው ይሄ ጄኔሬሽን ይንቀሳቀሳል። ይሄን ጄኔሬሽን ያርገን። ተገባችሁ ያለውን ሰው ማንን ትናፍቃለህ በሉት። ሙሴን ነው ወይስ ሙሴን ሙሴ ያደረገውን ነው በሉ። ክብር ለኢየሱስ ይሁን። ብዙ ፖይንቶችን ላነሳላችሁ ነበር፣ ግን መልእክት ስለሆነ በቃ ዝም ብዬ ሰብሰብ ላድርጋት ብዬ ነው። ትምህርት ይሆንብኛል አለበዛ አንድ ሁለት ከገባው። ክብር ለኢየሱስ ይሁን። አንገተ ደንዳናነት የእግዚአብሔርን ደመና ወይም ፕሬዘንስ ከኛ ያሸሻል። እግዚአብሔር መጽሐፍ ሲናገር በያዕቆብ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ምን ይላል? ይቃወማል ማለት ምን እንደሚል ታውቃል? ሪዚስት ያደርጋል። ያ ማለት ምን መሰለ? ኤጌንስት ይቆማል ማለት ነው። ፈስማ ከእግዚአብሔር ጋር ሪዚስት ያደርገዋል ማለት እግዚአብሔር ያስቆመዋል። ሊያደቀውም ይችላል፣ ምክንያቱም ከእግዚአብሔር ጋር ፌስ ሊያደርግ ነው ማለት ነው። ለትሑታን ግን ጸጋ ይጨምራል። ሰፕላይ አለው፣ ጊፍት አለው፣ ፕሮቪዥን አለው። ስለዚህ ሌላው ከእግዚአብሔር ጋር ሪዚስት የማያደርግ አንደኛው ሲን ሲሆን፣ ሁለተኛው ግን ምንድነው? ደንዳና ልብ፣ ጠንካራ ህርት። የእግዚአብሔርን ፕሬዘንስ አያመጣ፣ ይገፋል። ክብር ለኢየሱስ ይሁን። ሶስተኛ ኢግኖራንስ ነው። ኢግኖራንስ ማለት እግዚአብሔር ኢንቲሜሲ ባይ ዘ ዌይ ዊዝ ፍሬንድሺፕ ነው ዲቨሎፕ የሚያደርገው። እናንተ ማንንም ሰው ኢንቲሜት ልትሆኑ ወይም ጓደኛ ልታረጉት የምትፈልጉት ምንድነው? ትቀርቡታላችሁ፣ ከዛስ ወዳጅ ታረጉታላችሁ፣ ወይም እንደዛ ሆኖ ይቀራል። ወዳጅ ግን የምታደርጉት ምንድነው? የልባችሁን ሐሳብ የምትነግሩት፣ እሱም የልባችሁን ሼር የሚያደርጋችሁ ነው። ሌላኛው ደግሞ ሚስጥርን የሚጠብቅላችሁ ከሆነ ነው። ክብር ለኢየሱስ ይሁን።
ከተመቻቻችሁ ነው። እግዚአብሔር መንፈስ ልክ እንደዚህ ነው። ፓስ አያረግም፣ ዊሊንግን አይጥስም። ፍላጎት ግን እሱን ከሆነ ሞር ወደንተ ይጠጋል። ዲያብሎስን ተቃወሙት፣ እርሱ ከናንተ ምን ይላል? ለካ ባንተና በኔና በዲያብሎስ መሃል ያለ ርቀት የተቃወምኩትን ያህል ነው። ውጊያ ከበዛብህ ተቃውሞ ቀንሰሃል ማለት ነው። አሜን በሉ። ውሰዷት። በደንብ ነው መቀጥቀጠ። እዚህ ፕሮግራም መሪ መጥቶ አሁን እንቃወማለን ምናምን ስላል አይደለም። በደንብ ነው መቃወም ያለብህ። በጌታ በኢየሱስ ስም ይሂድ፣ አንተ ሂድ። እንደዚህ አይነት ተቃውሞ የለም። ስትሮንግ አግሬሲቭሊ ስትቃወም ዲስታንስን ትጨምራለህ። ከዛ በኋላ ግን ምንድነው የሚለው? ወደ እግዚአብሔር ምን በሉ? ወደ እግዚአብሔር ቅረቡ፣ እርሱ ወደ እናንተ ይቀርባል። ይሄ ዊሊንግነስ ነው። ይሄ ሬዚስታንስ ነው። ኢየሱስ ጌታ ነው። የልባችን ናፍቆት ያህል ነው። እግዚአብሔር ግን ሞር ይጠጋልናል። ኢየሱስ ያድናል። መቼም ፕሬዘንስ ስትል ምንድነው ፕሬዘንስ የምትለው ምናምን ልትሉ ትችላላችሁ። I'm not talking about the omnipresence። እግዚአብሔር በሁሉ ስፍራ ይገኛል። ይሄ ሼር ማያደርገው ማንነቱ ነው። ለማን ፍጥረት ለሰማይ ቢሆን ለምድር ለየትኛውም ከምድር በታችም ለየትኛውም ዩኒቨርስ እግዚአብሔር ሼር ማያደርገው ፕሬዘንስ ነው እሱ። ወደ ላይ ቢወጣ አንተ በዛ አለ፣ በምድር በዚህ ወደ ሲኦል እንኳን ቢሄድ አንተ በዛ። ይሄ ኦምኒ ፕሬዘንስ ነው። አሁን ግን we are talking about manifestation of God. we are talking about Holy Spirit። ኢየሱስ ያድናል። ኢግኖራንስ እንዴት ነው ካልከኝ እግዚአብሔር ተመለስ ይላል ለልብህ። በለሆሳስ ቋንቋ ሊሆን ይችላል የሚያወራህ፣ ለስለስ ባለ ረጋ ባለ ድምጽ ለልብ ሲናገር ሜዲቴት ስታረግ። አንድ ጊዜ አንዲት አሮጊት ሴትዮ የጸሎት ሴት ናት አሉ እና ቤተ ክርስቲያን ውስጥ መታ በጣም ትጮሃለች እና መዝሙር መጽሐፍን ስታነብ አንድ ምናብ አነበበች። የእግዚአብሔር ድምጽ ምድረ በዳውን ያናውጣል፣ የሊባኖስን ዝግባ ይቆርጣል፣ ታለች፣ ተራራውን ያጨሳል ሲል ጌታ ሆይ ለኔ ግን የምትናገረው በዚህ ቶን አይደለም አለችው። ምድረ በዳ ምናምን እንዲሸክ የሚያደርግ ተራራ የሚያጨስ የጠነከረውን ነገር የሚሰብር እንደዚህ በዚህ ቶን ግን አይደለም የምታወራው። ድምጽህን ቀንሰ ነው ወይንስ እንዴት ነው አለችው። ክብር ለኢየሱስ ይሁን። ጌታ መጣና ለምንድን ነው ታዲያ የማይሰማኝ ስትለው ድምጼ ያው ነው አላት። አይቀየርም አላት። እኔም እግዚአብሔር አልተቀየርኩም አላት። የማወራሽም በዚሁ ድምጽ ቶን ነው አላት። ላንቺ ግን የማይሰማሽ አንቺ ስለምትጮሂ ነው አላት። ክብር ለኢየሱስ ይሁን። የሆነ ቮሊዩም የቀነሰብን ነገር አለ። ጩኸት ነው። ወደ እግዚአብሔር ያልሆነ ጩኸት፣ የሰፈር ጩኸት፣ የዘፈን ጩኸት። ክብር ለኢየሱስ ይሁን። ኢግኖራንስ መንፈስ ቅዱስ በኤፌሶን ላይ መጽሐፍ ሲናገር ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉት፣ አታሳዝኑት። ለምን? በሌላው አታስመርሩት ነው የሚለው። ዋይ ከመረረው አንድ ነገር ምንድን ነው የሚሆነው? ዲፓርት ያደርጋል። ሪፒትድ የሆነ ኢግኖራንስ ምን ያደርጋል? ዲፓርተር ያደርገዋል። ሆሊ ስፒሪትን ከኛ ህይወት ያደርገዋል። መቼም ኃጢአት ስንሰራ ቁመታችን አይቀንስም።
ክብደታችንም ኪሎአችንም አይቀንስም። ሰውነታችን ከዚህ ወደ ሌላ ነገር አይሆንም። ነገር ግን የሚሆነው አንድ ነገር ነው፣ ፕሬዘንስ ይርቀናል። ሮሜ ላይ ምዕራፍ 3 በጣም ፌመስ የሆነ ሮሜ ምዕራፍ 6:23 ምንድነው? በጣም ብዙ ጊዜ ለወንጌል ስርጭት እንጠቀመዋለን። ሁሉ ምን ብለዋል? ኃጢአትን ሰርተዋል። እሺ፣ የእግዚአብሔርም ክብር ምን ብሏቸዋል? ጎድሏቸዋል። አንዳችስ እንኳን ምን የለም? ጻድቅ የለም። ለካ ኃጢአት ሲሰራ ክብር ነው የሚጎለው። ኃጢአት ሲሰራ ለካ ቁመት አይደለም የሚቀንሰው፣ ክብር ነው የሚጎልህ፣ ፌቨር ነው የሚጎልህ፣ ግሎሪ ነው የሚጎልህ። በዛ ውስጥ ሞር ኢንቮልቭ ባደረግን ቁጥር ምን እያደረግን ይመጣል? ክብር እየሸሸን ለካ ይመጣል። ኢየሱስ ጌታ ነው። ስለዚህ ሌላው የእግዚአብሔርን ፕሬዘንስ ከኛ የሚያርቀው የሚያሸሸው ምንድነው ካልከኝ፣ ይሄ ንስሐ ያልገባንበት የተደበቀ ኃጢአት ወይም ከእግዚአብሔር ምሕረት ያላረግንበት ከእግዚአብሔር ጋር እርቅ ያላረግንበት ኬዝ ሆልድ ያደርገዋል። አንድ ጥያቄ ልጠይቃችሁ ነው። በመንግስተ ሰማይ እስር ቤት አለ? ካለ አለ ነው፣ ከሌለ የለም ነው። የለም። እንግዲህ አሳይመንቱን ለእናንተ ተዋዋለሁ። ግን አንድ ጥቅስ ዝም ብዬ ጣል ላድርግበት። በምድር ያሰራችሁት በየት የታሰረ ይሆናል ይላል። የትኛው ሰማይ? ምኑ ነው የሚታሰረው? ሰውየው በዛ እስር ቤት አለ ወይ? አንድ ሰው ይቅር ባትለው ምንድን ነው የምትሆነው? ኬዝ ታይቶ is a God of justice. by the way ለኛ የተደረገልን ድህነት ያለ ስራ ሆነ ማለት ስራ አልተሰራም ማለት አይደለም። ድህነት በነፃ ነው ማለት ርካሽ ሆኖ አይደለም፣ አፎርድ ማድረግ ስለማንችለው ነው። ኢየሱስ ያድናል። is a God of justice. ይቅር ባትለው you are in the jail according to the Bible. ንዑስ አንቀጽ ምናምን ተጠቅሶልህ you are under the jail ነገር ይያዛል። ስለዚህ በሰማይ ስንል የሆነ ኮስሞስ ነው የምንጠብቀው ወይስ presence of God ነው? ኢማኑኤል ሆኖልናል። ከዛም አለፈና ደግሞ is God in you ሆነ ኢናስ በውስጣችን ደግሞ በመንፈስ ቅዱስ አማካኝነት ሆነኮ ቃል ሥጋ ለብሶ በመካከላችን ሆነ manifested presence of God ኢማኑኤል ኢየሱስ ክርስቶስ በምድር ላይ በዚህ መጣ። አሁን ግን በእናንተ ውስጥ በእኛ ውስጥ ሊኖር ነው ኢናስ። ክብር ለኢየሱስ ይሁን። አለ ወይ እስር ቤቱ ዛሬ ወይ ፍትሃት ይሆንልናል? አንዳንድ ጊዜ ጸልየን የማይመለሱ ኬዞች ከወንድምና ከእህቶቻችን ጋር ያልጨረስናቸው ጉዳዮች ስላሉ ነው። ዌቲንግ ላይ እንቀመጣለን። ተራው አልደረሰም፣ ከመስዋዕቱ በፊት የሚባል አለ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እቺን ብቻ ብዬ እጨርሳለሁ። ሌላ ህዝብ በሰጠት ምን ይሻላል? ይሄንን አንዴ እምሽክል አድርገው ብሶቴም አንዴ ይውጣልኝ አለ እግዚአብሔር። አረ ጌታ ሆይ ያለው እንደው ስሜን እንኳን ከህይወት መዝገብ ብትሰውርስ። በዘጸአት ምዕራፍ 32 መጨረሻ ላይ ኖ አለ የበደሉኝን ነው መሰርዘው አለ።
እንደዛ ነው የሚለው ባይዘ ክብር ለኢየሱስ ይሁን። ቁጥር 33 ላይ 32 እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፌ እደመስሳለሁ። ለምን ብዬ ነው? ለማጀቴ ብዬ ነው አንተና አለ። ኢየሱስ ያድናል። ምን አረከኝ አንተ አለ። የበደለኝን እሱን ድምስ ነው ማረጋው። እግዚአብሔር ቁጣ በጣም ኃይለኛ እንደነበር እንደ ሰው ነው ያወራው፣ እንደ ሰው ቋንቋ። አይሆንም አለ። በዛ መሃል እግዚአብሔር እንደዚህ አረገ። ሌዋውያን ተነሱ፣ ሰይፍ ያዙ፣ በበሮቹና በመግቢያዎቹ ላይ ሁሉ ቆሙ እና ይሄንን ያደረጉትን ሁሉ ምን በላቸው? በሰይፍ። ከዛ መሃል ስንት ሰው ጎደለ ይላል? ስንት ሰው? 3000 ሰው ገደሉ። አይገርም? እግዚአብሔርም ምን ብሏል? ተቆጥቷልና ቀሰፋቸው የሚል ቃልም አለ። አሁን የገባንበት ዓለም አዲስ ኪዳን ዓለም ነው። ክብር ለኢየሱስ ይሁን። በብሉይ ኪዳን ኪዳን ስላፈረሱ ነው። ኪዳንን ማፍረስ ፕሬዘንስ እንዲለየን ያደርጋል። አሁን የገባንበት አዲስ ኪዳን የደም ኪዳን እምሽክ አድርጎ 3000 ሰው አይደለም በአንድ ስብከት 3000 ሰው የሚጠራ ነው። ባይዘዌ ይሄኛው በአዲስ ኪዳን ኢንተርፕሪቴሽን እንደዚህ ነው። የቀደመው ኪዳን የሚገል ኪዳን። ዛሬ እሺ ብንል ልባችን ልከኛ ባይሆን በአንድ ስብከት 3000 ሰው ይጠራል። this is the glory of God። ይሄን ጀነሬሽን ጠርቼዋለሁ። በጣም አንድ ነገር አለ ፋይናላይዝ አደረገው። ህዝቡ ውስጥ ተለየህ። እሺ እኔን ግን አንድ ነገር ብለኸኛል። አዎ በፊቴ ሞገስ ምን አለ አግኝተሃል ብለሃል። አሁን በቃል ሊይዘው ነው እና በፊት ሞገስ ካገኘ እባክህ እኔ አሁን የናፈቀኝ አንተን ማየት ነው አለ። ባይዘዌ የማይደገሙ ተአምራቶችን እግዚአብሔር በእጁ ያደረገ ሙሴን እሳት ከበረዶ ጋር አንድ ላይ ወርዶ በላቸው ይላል፣ መታቸው ይላል። እሳትና በረዶ እንዴት እንደተቀላቀሉ ባይገባኝም ማይደገም ተአምራት ነው። ማይደገሙ ተአምራቶች ትልልቅ ባህር ሲከፈል ማይደገም ተአምራት እንደ ግድግዳ ሲቆም 600 ምናምን ሺህ ሰው እስኪያልፍ ማይደገም እጅ ደመና ማንን መራ እንደዚህ አንዴ በእሳት ኢየሱስ ጌታ ሌሊቱን ሁሉ እንዳይበርዳቸውም ይመስለኛል። ክብር ለኢየሱስ ይሁን። የበረሃ ስለሆነ ውርጩንም እዛው ሞቅ ሊያረጋቸው ይመስለኛል። በዛም ደግሞ ላይት እየሰጣቸው ነው። ክብር ለኢየሱስ ይሁን። በቀን በዛ ደመና ፀሐይ እንዳይመታቸው ይመስለኛል። አሩሩ ከባድ ስለሆነ ምድረ በዳ ላይ ስለሆነ ከበር እንደዚህ አይነት እኮ ማይደገም እኮ ነገር ነው። ታምራት ያየ ሰው ግን እስቲ የውስጡ ጥማት አንድ ነው። እግዚአብሔርን በሌላ ዳይሜንሽን ኢንካውንተር ማድረግ I want to see your face አለው። ራስህን ነው የምፈልገው አለው። ይሄ ፌቨር ከተደረገልኝ አፕሊኬሽን ማድረገው አንተን ማየት ነው አለው። ከተፈቀደ አለው። ማንም እኔን አይቶ ሊድን አይችልም ማለት ይሞታል አይደለም፣ ወደ ነን ኤግዚስተንስ ይቀየራል ማለት ነው። ክብር ለኢየሱስ ይሁን። ግን አንድ ነገር አደርጋለሁ አለ ስለገባው ቃል ኪዳን። በሰንጣቃው ዓለት ውስጥ አኖርሃለሁ፣ ከዛስ እጄን ባንተ ላይ አደርጋለሁ፣ ፊቴን አታይም፣ ባለፍኩ ጊዜ ግን ጀርባዬን ታያለህ።
ለካ ግሎሪ ያለው ወይም የእግዚአብሔር ክብር ተብሎ ለመገለጥ እግዚአብሔር አለቱን ይፈልጋል። በሰንጣቃው አለት ውስጥ አኖርሃለሁ with the crucified Jesus አታባሺባ ያታ glory ዝም ብሎ አይመጣም። without Jesus there is no glory። በተሰነጠቀ አለት ውስጥ ሳክሪፋይስ በተደረገ አለት ውስጥ ክሩሲፋይድ በሆነ ጂሰስ ውስጥ ነው ግሎሪ ያለው። አሜን በሉ። this is the glory of God። ኢየሱስ ነው የእግዚአብሔር ክብር። የፈለከው ማኒፌስት ማድረግ ትችላለህ። አጋንንት መውጣት፣ ሽባ መተርተር is not the glory, it is the grace of God። አሜን በሉ። እኛ እሱን አይደለም የናፈቀን ራሱን ነው። እሱ ሲመጣ ሁሉ ይሆናል። እጅ ጭና እግር ጭና ምናምን የለም። ኢየሱስ ያድናል። it's automatic። ፕሬዘንስ ውስጥ ችግር አይቀመጥም። እግዚአብሔርና የሆነ ችግር አብሮ አይቀመጥም። ኢየሱስ ያድናል። ኢየሱስ ያድናል። the crucified Jesus is the glory of God። በዛ ውስጥ አኖርሃለሁ። አሁን ማኒፌስት የሚሆነው ግን ስራዬን ነው፣ ጀርባውን ነው፣ አውትፑቱን ነው። አዲስ ኪዳን ገብቶ ነው ግሎሪ አይቶ የወጣው። that is the glory of God። ዛሬ ኢየሱስ ውስጥ እንሰወራለን። በዚህ አለት ውስጥ እንቆያለን። ክብሩን እናያለን። ማንም ሰው እግዚአብሔርን ፈልጎ በብሉይ ኪዳን በዛ አለት ውስጥ በዛ ደመና ላይ ፊት ለፊት በድንኳኑ ፊትም ቢቆም ሙሴ ብቻ ነው የሚገባው እንጂ ሌላ ሰው አይገባም። ኢያሱ የድንኳኑ ጠባቂ ነው ሉታል። ማንም አላስገደደውም። እግዚአብሔርን ማንም የሚጠብቀው የለም። በዚያ ልስማማ። ክብር ለኢየሱስ ይሁን። እግዚአብሔርን ማንም አይጠብቀው። ምን እንስሳ ገብቶ ታቦቱ ምና እንዳያነሳው ነው? never at all። እግዚአብሔርን ማንም አይጠብቀው። ይልቡን አፍቆት ከሰፈር ወጥቶ ኢየሱስ ያድናል። እና ረጁ ምንድነው የምትለን? አንድ ነገር ነው የምለው፣ የልብን አፍቆት ኢየሱስ ይሆን። ክብር ለኢየሱስ ይሁን። ያንን ዳይሜንሽን ጎትቶ የሚያመጣ አየ። በብሉይ ኪዳን ማንም መግባት አይችልም። እንዳይገባ በሩ ላይ ልክ እንደ ፒላር እየተሽከረከረ የሚቆም ደመና አለ። ትናፍቀዋለህ፣ አታየውም። when ኢየሱስ ግን ክሩሲፋይድ ያ መጋረጃ እንደተቀደደ ወይ ኢየሱስ ያድናል። የውስጠኛውን የእግዚአብሔርን ክብር አክሰስ እንድናረግ እግዚአብሔር በእኛ መሃል ጅዌል እንዲያረግ ያደረገ ይሄ ኢየሱስ ነው። አሁን ክብር አክሰስ ተደርጎልናል። ያንን ዓለም አክሰስ ማድረግ እንችላለን። ነገር ግን በመካከላችን ያለ ነገር ጋሬጣ የሆነ ነገር ይነሳ። እንደ መጋረጃ ያለ ሽፋን ይነሳ። ኃጢአት ቢሆን ይነሳ። ሁላችንም እንቆምና አጭር ጸሎት እናደርጋለን። ካለቱ ጠጣን፣ አዎ ቀመስን። ባለቱ ውስጥ ተሰውረን ግን የሱን ክብር አየን። ክብርን አሳየኝ ይባክህ። በሰንጣቃው አለት ውስጥ አኖራለሁ with crucified Jesus።
ጆሹዋ ጀነሬሽን